ይባላል አይባልም የምር ናይት ጎሻው እንደዚህ እዚህ ጋር ደረስክ ቀስ እያልክ አሁን ደግሞ እዛ ጋር ደረስና ባይሆን አሁን እኔና አንቺ እንድናወራ ፈቅደውልኝ ነበር። እኔና አንቺ ማውራት እንችላለን። እነሱ ገብተውልናል። እሺ እጄ ልቀቀኝ። እኔ ልቀቀኝ፣ ሳትነካኝ አውራኝ በእናትህ። እኔ እንድትነካኝ አልፈልግም። እኔ ደግሞ ልነካሽ ወይኔ ጉዴ ፈላ። መድኃኒዓለም አባቴ ድረስ አትንካኝ። እዛው ርቀት እንጠብቅ። አውራኝ። ምንድን ነው የምታወራኝ? በምን ጉዳይ? ስለምን? አይ እኔ ላወራሽ የምፈልገው ነገር ምን መሰለሽ? አንደኛ ነገር በእኔና አንቺ መሀል ሌላ ሰው አታስገቢ። እኔና አንቺ ስንገናኝ ሌላ ሰው አይግባ በመሀላችን። ተው እንጂ። አዎ ይሄንን ነው ልልሽ የምፈልገው ነገር። እኔ እናንተ መሀል እኔና አንቺ መሀል የሚባል ውል የለንም እኮ። ስለምን እኔና አንቺ ነው? ቤትሽም ስመጣ ሌላ ሰው ማየት አልፈልግም። ሌላ ሰው ሳይ ደሜ ይፈላል። ስለዚህ ደም ብቻ ነው የሚፈላው? ሌላም ነገር መፍላት ከቻለ ልጅ ልንሄድ ዞር በል። ምንም ልጅህን ማየት አትችልም። ዛሬ እንደዚህ ሆነ አትንካኝ። ደግሞ እንደትነካኝ አልፈልግም። አስወጪውና አትችልም። አስወጪውና ዛሬ እንደዚህ ሆነ በኋላ ወይ ነገር እንደዚህ አይነት ንግግር ነገ ወይ በኋላ እመጣለሁ። እኔማ እሄዳለሁ እኮ ነው። አንቺ እንደዚህ ተኮሳተርሽ ምናምን እዚህ መቆየት አልችልም እኮ። ስነ ስርዓትን ትይዛለህ ከዚህ በኋላ ማለት ነው። እየመጣ እንደዚህ ረብሻለሁ፣ አፌን ከፍታለሁ፣ ምናምን የማይሆን ንግግር እናገራለሁ ብትል ውርድ ከራሴ ብትል ነብር እኮ ነሽ። እንዴት እንደምታምሪ ደግሞ አውቃለሁ። ቴንክ ዩ ሶ ማች። ሶ መሄድ ትችላለህ። አልሄድም። ምንድን ነው እንደዚህ እያልክ አስር የምታይኝ? አልሸጥም። ልትገዛኝ ነው እንዴ? ና ሂድ። እኔ ለመሸጥ ምናምን ሳይሆን እንዲህ ስትናደጅ ምናምን አንዳንድ ደስ ይለኛል። ምንድን ነው የምናደደው? እኔ እኮ በስነ ስርዓት ነው ያወራሁት። የማይሆን ንግግር ስትናገር ግን በጣም ነው የምታስጠላው። አውቀው። እሺ ሂድ ወደዛ። ሴጣን ይሳምክ። ሂድ ወደዛ። ውጣ። ሩታ ተረጋጊ። ስርዓት የሚባል ነገር አለ እኮ የሰው ልጅ አይደል እንዴ? ስርዓት አትለኝም? ትክክል ነው። ሰላም በእኛ ነው ወይኔ ስርዓት እኮ ሰላም በእኛ ነው። ከስርዓት ጋር እኮ እንዲህ ተላለፋችሁ እኮ ሰላም በእኛ ነው። ተላለፋችሁ ከረማችሁ። ኧረ በእናትህ ሂድ። እስቲ ልቀቅ። ወይኔ አንገቴን። አንተ ጆሮዬን ልቀቀኝ። ወደዛው መልካም እይ፣ በእናትህ ልቀቀኝ። በቃ ሂድ። ሰላም በእኛ በትንጅሽ የሰው ልጅ የሚባል ነገር አለ። ልቀቀኝ። ሂድ እንዴ ሩታ ሂድ። ዙርና ሂድ። ውጣ። በቃ ጣጥቼ ምናምን መስሎሽ ነው እንዴ? እንደዛ ነው የሚመስልሽ? ተቃጠል ያለው